እንኳን ደህና መጣችሁ ወደዚህ ቻናል። እዚህ ቻናል ላይ ስለ ፎሬክስ ትሬዲንግ የምንማር ይሆናል እና የተለያዩ ኢንቨስትመንት አክቹአሊ ፋይናንሻል የሆኑ ነገሮችን ስለምንማር ሞር ኢንቨስትመንት ላይ ፎከስ የምታደርጉ ከሆነ ክሪፕቶ ፎሬክስ ትሬዲንግ ስፔሻሊ ክሪፕቶ እና ፎሬክስ ትሬዲንግ ላይ ማለት ነው እንትን ማለት አላማ ካላችሁ ይህ ቻናል ለእናንተ ነው። ሶ አሁኑኑ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ፎሎ ማለት ሼር ብታደርጉ በጣም ደስ ይለኛል። ሶ ዛሬ ስለ ፎሬክስ ትሬዲንግ የምንማር ይሆናል። ፎሬን ኤክስቼንጅ ትሬዲንግ ማለት ነው። እሺ ቀጥታ ወደ ትምህርቱ እንሂድ። አጠር አድርጌ ነው ያቀረብኩላችሁ። ኢንትሮዳክሽን ቱ ፎሬክስ ትሬዲንግ ማለት ነው። ዘ ፎሬን ኤክስቼንጅ በነገራችን ላይ ፎሬክስ የምትለዋ እቺ ቃል ፎሬክስ የምትለዋ ቃል ከዚህኛው ቃል ነው የተወሰደችው። ከዚህኛው ፎሬን ኤክስቼንጅ ማለት ነው። ፎሬን ኤክስቼንጅ ማለት ነው። ፎሬክስ ማለት ኤፍኦ የሚለው ማለት ፎር የሚለው ፎሬክስ ፎሬን የሚለውን ይገልጻል። ኤክስ የሚለው ደግሞ ኤክስቼንጅ ከነሱ ነው የተወሰደው። ፎሬን ኤክስቼንጅ ማለት ፎሬክስ ኦር እሺ ማርኬት ኢዝ ፎሬክስ ማርኬት ማለት ነው። ኢዝ ግሎባል ማርኬት ፕሌስ ፎር ትሬዲንግ ከረንሲስ ከረንሲዎችን ትሬድ የምናደርግበት የዓለም አቀፍ ግሎባል የሆነ ማርኬት ፕሌስ ነው። ፎሬክስ ትሬዲንግ ኦር ፎሬክስ ትሬዲንግ አክቹዋሊ ትሬድ ማድረግ ነው። ፎሬክስ የሚለው ቃል ማርኬት ፕሌስ ነው። ፎሬን ኤክስቼንጅ ማለት ነው። ኢት ኢዝ ዌር ባንክ ቢዝነስስ ገቨርንመንትስ ኢንቨስተርስ ኤንድ ትሬደርስ ባይ ኤንድ ሴል ከረንሲ አጌንስት ኢች አዘር ባንኮች፣ ቢዝነሶች፣ ኢንቨስተሮች እና ገቨርንመንቶች መንግስታት ማለት ነው እና ኢንቨስት የሚያደርጉ ሰዎች ኢንቨስተሮች፣ ባለሀብቶች እና ትሬደሮች እንደኛ ወይም ሪታይል ትሬደር የሚባሉ ትሬድ የሚያደርጉበት ማርኬት ፕሌስ ነው። ፎሬን ኤክስቼንጅ ወይም በአጭሩ ፎሬክስ ተብሎ ይጠራል። It is the largest financial market in the world. ዓለማችን ላይ ትልቁ የፋይናንሻል ማርኬት ነው ፎሬክስ ማለት ነው። ላርጀስት ፋይናንሻል ማርኬት እዚች ጋር እንደምታዩት ትልቁ የፋይናንሻል ማርኬት ነው በዓለማችን ላይ with over 7 trillion traded daily። ሰምታችሁ ከሆነ ከዚህ በፊት ወደ 6 ትሪሊየን ዶላር ነበር የሚባለው በቅርቡ 2022 አካባቢ። አሁን ላይ ግን 7 ትሪሊየን ዶላር ነው በየቀኑ ትሬድ የሚደረገው ወይም ኤክስቼንጅ የሚደረገው። አንድ ባንክ ከሌላ ባንክ እየገዛ ሁሉም እዛ ውስጥ የሚሳተፉ ኮሚኒቲው ወይም ደግሞ ፎሬን ኤክስቼንጅ ላይ ትሬድ የሚያደርጉ አካላት ኤክስቼንጅ የሚያደርጉት የገንዘብ መጠን ከ7 ትሪሊየን ዶላር በላይ ነው በአንድ ቀን ውስጥ within 24 hours ማለት ነው በ24 ሰዓት ውስጥ። the market operates 24 a day በቀን 24 ሰዓት ነው። ያው ሙሉ ቀን ማለት ነው በአጭር አማርኛ። አንድ ቀን ማለት 24 ሰዓት ስለሆነ እኛ አክቹአሊ ቀን የምንለው አብዛኛው ጊዜ የምናስበው ከጠዋት እስከ 12 ሰዓት እስከ ምሽቱ ማለት ነው አንድ ቀን ይመስለናል። ነው ግን ከ12 ሰዓት ጠዋቱ ጀምሮ እስከ ነገ ጠዋት 12 ሰዓት አንድ ቀን ተብሎ ይጠራልና 24 ሰዓት ሙሉ ለሙሉ ሙሉ ቀን ነው ማለት ነው የሚነገረው። 5 day a week 5 ቀን በሳምንት ማለት ነው። ከሰኞ እስከ አርብ፣ ቅዳሜና እሁድ ብቻ ነው ማርኬቱ የሚዘጋው። ስለዚህ 24 ሰዓት ትሬድ ማድረግ ትችላላችሁ። 5 ቀን በሳምንት ትሬድ ማድረግ ይቻላል። ቅዳሜና እሁድ ግን አይቻልም። አክሮስ ሜጀር ፋይናንሻል ሴንተር የሚባሉበት አለ አክቹአሊ። ለንደን አንዱ ይሄኛው እንደምታዩት ለንደን፣ ኒውዮርክ አለ፣ ቶኪዮ አለ፣ ሳይድኒ አለ። አክቹአሊ እነዚህ ዋና የፋይናንሻል እንትኖች ናቸው ማለት ነው። ፋይናንሻል ሴንተሮች ናቸው እነዚህ አራቱ የሀገራት ከተሞች። ለንደን ማለት የእንግሊዝ ዋና ከተማ፣ ኒውዮርክ ማለት የአሜሪካ ዋና ከተማ፣ ቶኪዮ የጃፓን፣ ሳይድኒ የአውስትራሊያ ናቸው ማለት ነው እነዚህ አራቱ። ሶ ፎሬክስ ማርኬት ማለት 7 ትሪሊየን በላይ ትሬድ የሚደረግበት ማርኬት ነው ማለት ነው። እነዚህ ሜጀር የሆኑ ፋይናንሻል ሴንተሮች ናቸው ማለት ነው። ፎሬክስ ትሬዲንግ ኢንቮልቭ ስፔኩሌቲንግ ኦን ዘ ፕራይስ ሙቭመንት ማለት ነው።
ፕራይስ ሙቭመንት ላይ ስፔኩሌት ማድረግ። ዋናው ዓላማው አብዛኛው ትሬደር ከ90% በላይ የሚሆኑ ትሬድ የሚደረጉት ለትርፍ ነው። ፋይናንሻሊ ስፔኩሌት ለማድረግ ነው። ልክ እንደ እኛ ማለት ነው ሪታይል ትሬደሮች ለማትረፍ ብለን ትሬድ እንደምናደርገው ሁሉ ባንኮችም በጣም ግዙፍ የሆኑ ባንኮች፣ ገቨርንመንቶች፣ ማንኛውም ኢንስቲትዩሽኖች፣ ትልልቅ ካምፓኒዎች ትሬድ ያደርጋሉ ፎሬክስ ማለት ነው። ስፔሻሊ ፋይናንሻል ካምፓኒ ሲሆኑ ባንኮች ምናምን ሲሆኑ ፋይናንሻል ኢንስቲትዩሽኖች ሲሆኑ ትሬድ ያደርጋሉ። ለስፔኩሌት ለማድረግ ነው ማለት ለትርፍ ነው ማለት ነው። እየገዙ ሲቀንስ ይገዛሉ፣ ሲበዛ ደግሞ ወይም ዋጋው ከፍ ሲል ውድ ሲሆን ነገሩን ይሸጡታል ማለት ነው ትርፍ ለማግኘት። ፎሬክስ ትሬዲንግ ስፔኩሌቲንግ ኦን ፕራይስ ሙቭመንት ዋን ከረንሲ አገንስት አናዘር፣ አንዱን ከረንሲ ከሌላው ጋር ማለት ነው ስፔኩሌት የማድረግ ስራ ነው። ከረንሲስ አር ትሬድድ ኢን ፔርስ ሰች አስ ዩሮ ዩኤስዲ፣ ጂቢፒ ጄፒዋይ ኦር ዩኤስዲ ሲኤችኤፍ ይላል። ፎሬክስ ትሬዲንግ ላይ ትሬድ የሚደረገው በፔር ነው ማለት ነው። በፔር ነው። ሶ አክቹዋሊ ስፔኩሌት ለሚለው ቃል አክቹዋሊ ምንድነው ነገሩ መሰላችሁ? አንድ ቤቶች ለምሳሌ ዋጋቸው በጣም በሚቀንስበት ታይም ገዝቶ ማስቀመጥ ነው ማለት ነው። ከዛ የሆነ ታይም ላይ በጣም ሲወደዱ መሸጥ፣ የዛኔ ትርፍ ያስገኛሉ። ልክ እንደዛው ስፔኩሌት ማድረግ ወይም ለትርፍ ትሬድ ማድረግ ማለት ዩሮ መግዛት በዶላር ማለት ነው። ከዛ ዩሮ ከቀነሰ ዋጋው መሸጥ መልሶ ማለት ከቀነሰ በኋላ መግዛት፣ ሲጨምር ደግሞ መሸጥ፣ ከዛ ትርፍ ይገኛል ማለት ነው። አላማው እሱ ነው። when you trade forex you buy one currency and sell another. for example buy euro USD means buying euro and selling dollar ማለት ከረንሲ ትሬድ ላይ ስትሳተፉ አንዱን ፎሬን ወይም አንዱን ከረንሲ መግዛት ነው፣ ሌላውን ደግሞ በዛው ሰዓት መሸጥ ማለት ነው። ለምሳሌ ሱቅ ሄዳችሁ አክቹዋሊ እስቲ በቀላሉ አንድ ዳቦ ብትገዙ 10 ብር ለዳቦ ብትከፍሉና ዳቦውን ብትወስዱ ዳቦውን ገዛችሁት፣ ብሩን ደግሞ ሸጣችሁት ነው የሚባለው አክቹዋሊ ማለት ነው። ብሩን ሸጣችሁት፣ ዳቦውን ደግሞ ገዛችሁት። ስለዚህ ልክ እንደዚሁ ነው። እዚህ ጋር ዩሮ ዩኤስዲ ዩሮን ባይ በዩኤስዲ በአሜሪካን ዶላር ስትሉ ዩሮን ገዛችሁት፣ ዩኤስዲን ደግሞ ሸጣችሁት ማለት ነው አክቹዋሊ። ሶ ሚንስ ባይንግ ዩሮ ኤንድ ሴሊንግ ዶላር ማለት ነው። ስለዚህ each currency pair has an exchange rate አላቸው እያንዳንዱ ከረንሲዎች ማለት ነው። እያንዳንዱ that shows how much one currency is worth in terms of other. Example, if euro USD is equals to 1.1000, it means 1 euro is equals to 1.10 US dollar ማለት ነው። አሁን ለምሳሌ ይሄኛው ዩሮ ነው አይደለ? ሁልጊዜ ከዚህ ጋር የሚጻፉ ቁጥሮች ወይም ደግሞ ከረንሲ በአንድ ነው የሚተመኑት። እዚች ጋር አንዱን ነው የሚገልጸው ወይም ደግሞ እዚች ጋር አንድ ዩሮ፣ ይሄኛው ነው ነጥብ ቤት ያለውን የሚይዘው። ሜቢ ይሄ ከፍ ብሎ ሊገኝ ይችላል ወይም ደግሞ ቀንሶ ሊገኝ ይችላል። አብዛኛው ጊዜ ይሄ ከፍ ይላል ማለት ነው። ዩኤስዲ እንዴት እንደሆነ ልንገራችሁ። ይሄ አጻጻፍ ዩሮ ዩኤስዲ ተብሎ እንዲህ ሲጻፍላችሁ አንድ ዩሮ ከዚህኛው መጠን ኤክስቼንጅ ሬታቸው ይሄ ነው ከተባለ ዩሮ ዩኤስዲ ኤክስቼንጅ ሬቱ 1.1000 ነው ከተባላችሁ አንድ ዩሮ በዩኤስዲ ሲተመን ይሄን ያክል ነው ማለት ነው። ይሄን ያክል ዩኤስዲ ሰጥተን ነው አንድ ዩሮ መቀበል የምንችለው። ምክንያቱም ዩሮ ጠንካራ ነው። አንዱ ዩሮ ማለት 1.1000 እነዚህን ዜሮ ኦሚት ማድረግ ወይ መጣል እንችላለን። ምክንያቱም ዋጋ የላቸውም። እነዚህ ዜሮዎች ዋጋ የላቸውም ወደዚህ ስላሉ ማለት ነው። ሶ it means 1 euro is equals to 1.10 US ዶላር። ይሄን ያክል የዩኤስ ዶላር ያወጣል ማለት ነው። ይሄን ዜሮ መጣል ትችላላችሁ። በነገራችን ላይ ከነጥብ ቤት በኋላ ያሉ ዜሮዎች አይጠቅሙም። ምክንያቱም እዚህ ጋር ነጥብ አለ። 1.1 ነው ዋጋ ያለው 1.1 ማለት ነው። 1.10 ግን አይባልም። ምክንያቱም ከነጥብ በኋላ 10 ምናምን አይባልም ወይም 100 አይባልም። 1.1 ነው የሚባለው። ስለዚህ 1.10 ሊባል ይችላል። ይሄንን ተውት፣ ችግር የለውም። ከነጥብ በኋላ ያለውን ዜሮ ወይም ከቁጥሮች መጨረሻ ላይ ማለት ነው
ስፔሻሊ ከቁጥሮች መጨረሻ ለምሳሌ ይሄ ዜሮ እቺኛዋ ዜሮ እዚች ጋር ብትሆን ዋጋ ሊኖራት ይችላል። ግን መጨረሻ አካባቢ ዜሮዎች ከቀሩ አይጠቅሙም። እነዚህ ዜሮዎች እዚህ ጋር እንደምታዩት እነዚህ ዜሮዎች ከነጥብ በኋላ ሆኖ እዚች ጋር ነጥብ አለች፣ ከዛ እዚህ ጋር ቁጥር አለ። እነዚህ ዜሮዎች ሊጣሉ ይችላሉ። ይሄን ያክል ዩኤስዲ ሰጥተን ነው አንድ ዩሮ የምንቀበለው። ፎሬክስ ትሬዲንግ ኢዝ ዩዥዋሊ ደን ስሩ ብሮከር ዩዚንግ ፕላትፎርም ላይክ ሜታ ትሬደር 4/5 ኦር ሲ ትሬደር ትሬደር ካን ዩዝ ሌቨሬጅ ቱ ኮንትሮል ላርጀር ፖዚሽን ዊዝ ስሞለር ካፒታል ይላል። ትሬዲንግ ወይም ፎሬክስ ትሬዲንግ አብዛኛው ጊዜ የሚካሄደው በብሮከሮች ነው። ብሮከሮች ማለት መካከለኞች ማለት ነው። ከማርኬቱ ጋር እኛን የሚያገናኙን ሪታይል ትሬደሮችን የሚያገናኙን ፕላትፎርሞች ናቸው ማለት ነው። በእነሱ አድርገን ነው እኛ ማርኬቱ ላይ መቀላቀል የምንችለው እንጂ ዳይሬክትሊ እኛ መቀላቀል አንችልም ወደ ፎሬክስ ማርኬት። ምክንያቱም ትሬድ የምናደርገው በጣም ከማርኬቱ አንጻር እጅግ በጣም ኢምንት በሆነ ዋጋ ነው እኛ ባይም ሴልም የምንለው እና ትልልቅ ባንኮች አያስተናግዱንም እኛን ማለት ነው። ምክንያቱም በዚች የምታክል ብር ትሬድ ስናደርግ እነሱ በጣም ለግዙፍ ካምፓኒዎች ነው የሚሸጡት እና የሚገዙት። ስለዚህ ብሮከር የሚባሉት ፕላትፎርሞች ናቸው ምስጋና ይግባቸው እና እኛንም ፎሬን ኤክስቼንጅ ማርኬት ላይ እንድንሳተፍ ያደረጉን ማለት ነው። ብሮከር ይባላሉ ማለት ነው በመካከል ያሉት። ለምሳሌ ኤክስነስ አሁን ብሮከር ነው እና ላይክ ሜታ ትሬደር 4/5 እነዚህ ሜታ ትሬደር የሚባሉት ብሮከር ሳይሆኑ እንትኖች ናቸው። ልክ እንደ ፍሮንት ላይ የምናያቸው ዩአይ እንደ ዩዘር ኢንተርፌስ ናቸው። አክቹዋሊ ብሮከሮች እነ ኤክስነስ ምናምን ነው። እነዚህ ደግሞ በሞባይላችን አክሰስ ለማድረግ እንጠቀማቸዋለን። ብሮከሮችን አክሰስ ለማድረግ እነዚህን አፖች እንጠቀማለን። ሜታ ትሬደር 4 ወይም 5 ወይም ሲ ትሬደር የሚባሉትን ፕላትፎርሞች በመጠቀም ከብሮከሮች ጋር እንገናኛለን። ብሮከሮቹ ደግሞ እኛን ከማርኬቱ ጋር ያገናኙናል። ትሬደሮች ሌቨሬጅ ሊጠቀሙ ይችላሉ ነው የሚለው እዚህ ጋር ቱ ኮንትሮል ላርጀር ፖዚሽን ዊዝ ስሞለር ካፒታል። በትንሽ ዋጋ ትልቅ ፖዚሽን ለመቆጣጠር የምንጠቀምበት ሲስተም ሌቨሬጅ ተብሎ ይጠራል። ሌቨሬጅ ማለት እንደ ብድር ነው ብላችሁ አስቡት። አክቹዋሊ ሌቨሬጅ ማለት 10 ለምሳሌ አንድ ሰው የዳቦ ነጋዴ ቢሆን አንዳንድ ብር ነው ብለን እናስብ፣ ለካልኩሌሽን ቀለል እንዲለን ማለት ነው። እና 10 ብር ነው የያዘው ይህ ሰው እና 10 ብር ይዞ ዳቦ ለመነገድ ያስባል። ከዛ 10 ዳቦ ገዝቶ 1 ብር ከ50 ሆነለት በሚሸጥበት ቦታ ዋጋው ጨምሮ ማለት ነው የዳቦ። ስለዚህ ብር ከ50 ከሆነለት 10 ሲባዛ በ1.5 ስንት ይሆናል ማለት ነው? 15 ብር ይሆንለታል ማለት ነው። ስለዚህ 10 ብር ነበረ ቅድም ከፍሎ የገዛው አሁን 5 ብር አተረፈ ማለት ነው። ስለዚህ አሁን ደግሞ ሰውየው ምን ይላል? 10 ዳቦ ብቻ ለምን ገዛለው? የበለጠ ገዝቼ ብዙ ብገዛ 100 ገዝቶ ቢሆን ኖሮ ሰውየው 50 ብር ያተርፍ ነበረ። ግን 10 ብቻ በመግዛቱ 5 ብር አተረፈ። ምክንያቱም 10 ዳቦ ገዝቶ መጣ፣ በብር ከ50 ሸጠ። ስለዚህ በብር ከ50 ሲሸጥ 15 ብር ነው የሚሆንለት ዋጋው። ስለዚህ የመጀመሪያው የገዛበት ዋጋ 10 ብር ነበረ፣ 5 ብር ትርፍ ሆነው 5 ብር አተረፈ። ግን ለምን ትልቅ ብር ባተርፍስ በሚል አሰበና ምን ያደርጋል? ይሄድና ዳቦ ቤት ሻጮቹን ያናገራቸዋል። 10 ብር ብቻ ይዞ እሱ 100 ብር የ100 ብር ዳቦ ስጡኝ አለ። ከዛ እሺ ይሉና የ100 ብር ዳቦ ይሰጡታል ማለት ነው። ከዛ በኋላ አሁን ይዞ መጥቶ የ100 ብሩን ሲሸጥ 150 ብር አወጣለት። ስለዚህ 150 ብር ሲያወጣለት አሁን 140 ብር ሁሉ አተረፈ ማለት ነው በ10 ብር ዳቦ። ስለዚህ ሌቨሬጅ ማለት ልክ እንደዚሁ ነው። በትንሽ መጠን ትልቅ ፖዚሽን እንድንቆጣጠር በ10 ብር ሰውየው የ100 ዳቦ ገዝቶ እንደተቆጣጠረው ሁሉ ልክ እንደዛው እኛም ማኔጅ ለማድረግ ነው ትልቅ ፖዚሽን። ነገር ግን አንድ ማወቅ ያለባችሁ ነገር 100 ብር እንደማትረፉ ሁሉ ኪሳራም ሲመጣ ይከስራል ማለት ነው። በትልቁ ከመጀመሪያው ይልቅ ደብል ስወርድድ ነው የሚባለው። በነገራችን ላይ በሁለቱም በኩል ያለ ነው፣ የሚቆርጥም የሚጠግንም ነገር ነው። ሌቨሬጅ ማለት ጉዳትም አለው ጥቅምም አለው። ምንድነው መሰላችሁ አይዲያው? ዋጋው ከከሰረ 10 ብሯን በአንድ ጊዜ ሊያጣት ይችላል። ይህ ሰውዬ 10 ብሯን በአንዴ ሊያጣት ይችላል።
ስለዚህ ሌቨሬጅ ማለት ከፍ የሚያደርግ ነው። ሞር ኤክስፕላኔሽን ከፈለጋችሁ ሌቨሬጅ ብላችሁ ጻፉ። ሞር ከዚህ የተሻለ ኤክስፕላኔሽን ማቀርብላችሁ ይሆናል ማለት ነው። እሺ አሁን ወደ ታች እንለፍ። ፎሬክስ ኦፈር ሃይ ሊኩዊዲቲ፣ ትልቅ ሊኩዊዲቲን ኦፈር ያደርጋል ማለት ነው ፎሬን ኤክስቼንጅ። ምን ለማለት ፈልጌ ነው? ሊኩዊዲቲ ማለት ይህ ቃል ሊኩዊዲቲ ማለት ምን መሰላችሁ? ገዢ ወይም ሻጭ ሲበዛ ሊኩዊዲቲ አለ ወይም ትልቅ ነው ተብሎ ይገመታል። ገዢ እና ሻጭ ሲጠፋ ደግሞ ሊኩዊዲቲ ትንሽ ነው ተብሎ ይገመታል። የሆነ ስልክ ለመሸጥ ከተማ ሄዳችሁ የሚገዛችሁ ሰው ከጠፋ ያንን ስልክ ሊኩዊዲቲ ከተማ ውስጥ የለም ማለት ነው። ምክንያቱም ገዢ አጣችሁ። እና ስልክም ለመግዛት ብትፈልጉ ገዢ ካጣችሁ ሊኩዊዲቲ የለም ማለት ነው። ሊኩዊዲቲ ማለት የመግዛትና የመሸጥ የሰዎች ፍላጎት ማለት ነው። ወይም ደግሞ እዛ ማርኬቱ ላይ ማለት ነው። ለምሳሌ መርካቶን ማሰብ ትችላላችሁ። መርካቶ ማለት ዋን ኦፍ ዘ ሞስት ወይም ላርጀስት የሆነ ሊኩዊድ የሆነ ማርኬት ነው በአፍሪካ ማለት ነው። እና መርካቶ ላይ ማትሸጡት ነገር የለም፣ ማትገዙትም ነገር የለም። ያ በጣም ትልቅ ሊኩዊዲቲ አለ ማለት ነው። መርካቶ ላይ የሚገዛችሁም ሰው አለ፣ የሚሸጥላችሁም ሰው አለ። ስለዚህ በጣም ሊኩዊድ ነው ማለት ነው። እሱ ነው ሊኩዊዲቲ ማለት። ፎሬን ኤክስቼንጅ ላይም ዩሮ ዩኤስዲ ባይ ብትሉ ቶሎ ባይ ታደርጋላችሁ፣ ሴል ብትሉ ቶሎ ሴል ማድረግ ትችላላችሁ። በቀላሉ የሚገዛችሁ የሚሸጥላችሁም ሰው ስላለ እዛ ማርኬት ላይ እዛ ጋር የሊኩዊዲቲ ችግር የለም። አክሰሲቢሊቲ ማለት ያው በስልካችሁ ብቻ አክሰስ አድርጋችሁ ብሮከሩን አካውንት በመክፈት ኢንጀነራል ትሬድ ማድረግ ትችላላችሁ ማለት ነው። ፍሌክሲቢሊቲ ኤቭሪዌር ኤቭሪ ታይም፣ በፈለጋችሁት ጊዜ የትኛውን ቦታ በኢንተርኔት ብቻ ኮኔክሽን ካለ ከስልካችሁ ወይ ከፒሲያችሁ ጋር ትሬድ ማድረግ ትችላላችሁ። ኤንድ ኦፖርቹኒቲስ ቱ ፕሮፊት ኢን ቦዝ ራይዚንግ ኤንድ ፎሊንግ ማርኬት፣ ፎል በሚያደርግ ማርኬት እና በሚጨምር ለምሳሌ ቅድም እንዳልኳችሁ ዳቦ በትንሽ ብር በአንድ ብር ገዝታችሁ ብር ከ50 እንደሸጣችሁት ሁሉ ዩሮን በትንሽ ዋጋ ገዝታችሁ በትልቅ ዋጋ ትሸጣላችሁ ማለት ነው። እንደዛ ብቻ ሳይሆን ዩሮን በትልቅ ዋጋ ሴል በማለት ብቻ ድሮፕ እያደረገ እንኳን ማትረፍ ይቻላል በፎሬን ኤክስቼንጅ። ይህ ሀሳብ ሜቢ ዊርድ ሊሆንባችሁ ይችላል አሁን ላይ፣ ምክንያቱም አዲስ ነው። እንዴት እየከሰረ የሆነ ነገር ሰው ሊያተርፍ ይችላል የሚለው ሀሳብ ወደፊት ስንጠልቀን ስንገባ በቀላሉ የምትረዱት ይሆናል። ሃውቨር ፎሬክስ ኢዝ ኦልሶ ሪስኪ ነው ፎሬን ኤክስቼንጅ ማለት ነው። ማወቅ አለባችሁ፣ መክሰርም አለበት። ሁልጊዜ ማትረፍ ብቻ ሳይሆን ሪስኪ ነው። በጣም ጥንቃቄና ስኪል ይፈልጋል። ለዚህ ነው መማር በጣም የሚያስፈልገው። ብዙ ሰዎች ዘለው ይገቡና በጣም ከስረው ይወጣሉ ማለት ነው። እና ጋምብሊንግ ነው ምናምን እያሉ ሌላ ስም ሊሰጡ ይችላሉ። ነገር ግን ሪያሊቲው ምንድነው? እጅግ በጣም እውቀት ይጠይቃል። መማር በጣም ይጠይቃል። ዴዲኬትድ ሆኖ ፎሬን ኤክስቼንጅ ላይ በቀላሉ መሳተፍ እንችላለን ማርኬቱ ላይ። ነገር ግን ትሬድ ለማድረግ በጣም አስቸጋሪ ነው ማለት ነው። ስለዛ ሪስኩን ማወቅ አለብን። እሺ ፕራይስ ካን ሙቭ ኩዊክሊ ኤንድ ሌቨሬጁም ማለት ነው። ሌቨሬጁም ማግኒፋይ ሊያደርግባችሁ ይችላል። ሎስን ማለት ነው። ሎስን ማግኒፋይ ሊያደርግ ይችላል ሌቨሬጅ። ስለዚህ ደብል ስወርድድ ወይም ደግሞ በሁለቱም በኩል ያለ እንትን ነው የሚቆርጥ እንትን ነው ማለት ነው ሌቨሬጅ። ስለዚህ ሌቨሬጅም ከፍ ሊያደርግ ይችላል። መጠንቀቅ ይኖርብናል። ሁሉንም ነገር ማኔጅ ካላደረግን ፎሬክስ ትሬዲንግ ላይ ስኬታማ ለመሆን አስቸጋሪ ሊሆን ስለሚችል በቀላሉ እንትን ለማለት በጣም መጠንቀቅ ያስፈልጋል። ሪስክ ማኔጅመንት፣ ስቶፕ ሎስ፣ ኦርደር ኤንድ ኢሞሽናል ዲሲፕሊን አር ኢሴንሻል። እነዚህ የተዘረዘሩት ሪስክ ማኔጅመንት የሚባለው ነገር፣ ስቶፕ ሎስ፣ ኦርደር ኤንድ ኢሞሽናል ዲሲፕሊን አር ኢሴንሻል፣ በጣም ኢሴንሻል ናቸው። እነዚህ ነገሮች አክቹዋሊ ሳይኮሎጂን በጣም እንትን ማስተማርና ማወቅ አለብን። እነዛን ካደረግናቸው በቀላሉ ሰክሰስፉል ልንሆን እንችላለን። እነዚህን ማኔጅ ካላደረግን ግን አስቸጋሪ ይሆናል ሰክሰስፉል ትሬደር ለመሆን ማለት ነው። ሶ የግድ እነዚህን ነገሮች በጣም ማወቅና ማኔጅ ማድረግ በጣም አስፈላጊ ነው። ምክንያቱም ፎሬክስ ትሬዲንግ ማለት የዲሲፕሊን ጉዳይ እንጂ ዝም ብሎ ብር የሚታፈስበት አይደለም። በዲሲፕሊን ስንሆን ነው ኢቨን ሎስ ለማድረግ በጣም ይቀላል ፎሬክስ ትሬዲንግ ላይ ከማትረፍ ይልቅ። ሶ እነዚህን ነገሮች ካሟላን ግን ትርፋማ ማንሆንበት ምክንያት የለም። ስለዚህ ፎሬክስ ተርሞች ኪ የሆኑ ተርሞች እነዚህ ናቸው። ፎሬክስ የሚለው ኤፍኤክስ ማለትም እንችላለን ወይ ኤፍኤክስ በመባል ይጠራል። ፎሬን ኤክስቼንጅ ማርኬት፣ ፎሬን ኤክስቼንጅ ማርኬት። ፎሬን የሚለው ቃል ያው እንደምታውቁት ውጪ እንደማለት ነው። ሎካል የሎካል ተቃራኒ ነው። ሎካል ማለት የውስጥ ሲሆን ፎሬን ማለት ከውጭ ማለት ነው። ያው የውጭ ሀገር ከረንሲ ኤክስቼንጅ ስለሆነ ፎሬን ኤክስቼንጅ ማርኬት ተብሎ ይጠራል። እሺ ከረንሲ ፔር ማለት ኮት ኦፍ ዋን ከረንሲ አገኒስት አናዘር፣
ዩሮ ዩኤስዲ ቅድም ብለን የጠራ ነው ከረንሲ ፔር ተብሎ ይጠራል። ለምሳሌ እዚህ ከላይ እንደምታዩት እዚህ ጋር ከረንሲ ፔር ተብሎ ይጠራል። ይሄ ሞር እየተረዳችሁት ትመጣላችሁ፣ ችግር የለውም። አሁን ብዙም ባታውቁም ወደሱ ዳይቭ እያደረጋችሁ ስትመጡ ትረዱታላችሁ። ፒፕ የሚለው ቃል ብዙ ጊዜ የማይጠፋ ቃል ነው። ይሄ ፒፕ የሚባለው ፒፕ ማለት በአጭር አማርኛ ስሞለስት ፕራይስ ሙቭመንት 0.0001 ፎር ሞስት ፔር፣ ለአብዛኞቹ ፔሮች የፕራይስ ሙቭመንት ማለት ነው። ፕራይሱ ሲጨምር ወይም ሲቀንስ ፒፕስ ተብሎ ይጠራል። በዚህ ልክ ሲጠራ ማለት ነው። በዚህ ልክ ይህ ማለት አንድ 10,000ኛ ማለት ነው። ማለት አንድ አይ ቲንክ 10,000ኛ ይመስለኛል። አዎ አንድ 10,000ኛ ማለት ነው። ለምሳሌ እዚች ጋር ካልኩሌተር እዚች ጋር እንደምታዩት አንድ ሲካፈል ለ10,000 ይሄኛው ቁጥር ፒፕስ ወይ ፒፕ ተብሎ ይጠራል። 0.0000 ፕራይሱ ወደ ላይ ከፍ ሲል ይሄኛው ለምሳሌ አንድ ፒፕ ነው። አንድ ፒፕ ነው ማለት ነው። ለምሳሌ ይሄን በቀላሉ ለማስረዳት ያክል በሂሳብ መሰረት አንድ ማለት አንድ ቁጥር ነው አይደለ? አንድ ቁጥር ነው። አንድ ሲካፈል ለ10 ቢባል ይህ ቁጥር ዜሮ ማለት አንድ ሲካፈል ለ10 ብትሉ 0.1 ይመጣል። ምን እየሆነ ነው ያለው ነገሩ? 0.1 ይመጣል ማለት ነው። ይሄ 0.1 ቁጥር ነው። ልክ እንደዚሁ ሁሉ አክቹዋሊ አንድ ሲካፈል ለመቶ ብንል 0.01 ይመጣል ማለት ነው። ስለዚህ ለ10,000 ስንል ደግሞ ፒፕ ተብሎ ይጠራል። አንድ ፒፕ ነው ይሄኛው ማለት ነው። አንድ ፒፕ ተብሎ ይጠራል። ይሄ ደግሞ 0.000 ተብሎ ሁለት ከተባለ እዚህ ጋር ሁለት ፒፕ፣ 3 ቢሆን እዚህ ጋር 3 ፒፕ፣ 4 ቢሆን 4 ፒፕ ተብሎ እንደዚህ ሲጨምር 5 ፒፕ እየተባለ ይሄዳል። ከረንሲ ፔሮች ሲጨምሩ ማለት ነው። እዚች ጋር ስትመለከቱት አሁን እዚች ጋር አለ አይደል? ይሄኛውን ቁጥር ይዩት፣ ኤክስቼንጅ ሬት ነው። ይሄኛው ኤክስቼንጅ ሬት ፕራይሱ ከ1.11 ብሎ 0.00 ብሎ እዚች ጋር እችኛዋ አንድ ቁጥር ስትሆን እችኛዋ 0 ማለት ነው። እዚህ የመጨረሻዋ 0 አንድ ቁጥር ከሆነች አንድ ፒፕ ጨምሯል ማለት ነው። ዩሮ ዩኤስዲ አንድ ፒፕ ጨምሯል። ሁለት ስትሆን ሁለት ፒፕ ጨምሯል። 5 ስትሆን 5 ፒፕ ጨመረ ማለት ነው። እዚች ጋር ደግሞ እችኛዋ አንድ ሆና 0 ሲሆን 10 እንደሆነ ይቆጠራልና 10 ፒፕ ጨመረ ማለት ነው። ፒፕ ማለት ይሄኛውን ያክል ዋጋ ነው ማለት ነው። ሞር መረዳት ትችላላችሁ። ጠይቁኝ ኮሜንት ላይ ያልገባችሁ ነገር። ሌቨሬጅ ማለት ደግሞ ቦሮውድ ካፒታል ቱ ኢንክሪዝ ፖቴንሻል ሪተርን፣ ፖቴንሻል ሪተርንን ለመጨመር የሚበደሩት ካፒታል እንትን ይባላል፣ ሌቨሬጅ ይባላል። አክቹዋሊ ብሮከሮቹ እየሰጡ አይደለም፣ ገንዘባችሁ ሲያልቅ ቶሎ በዛው ሰዓት ያስወጧቸዋል ማለት ነው። ሌቨሬጅ ማለት እሱ ነው። አንድ ራሱን የቻለ ሜቢ እንዲሰራ ከፈለጋችሁ እነዚህን ነገሮች የሚያስረዳ ራሱን የቻለ እንትን ልሰራ እችላለሁ ማለት ነው። ሎት ማለት ደግሞ ስታንዳርድ ትሬዲንግ ዩኒት፣ ትሬድ የምናደርግበት ዩኒት ብዛቱ ማለት ነው። ቅድም 100 ዳቦ ሰውየው እንደገዛው ሁሉ እንደዛው ምን ያክል ነው መግዛት የፈለግነው? ምን ያክል ዩሮን በዩኤስዲ ሄደን መግዛት ፈለግን? 10,000 ዩሮ መግዛት ከፈለግን በ10,000 የአንዱ ዩሮ ዋጋ ሲባዛ በዩኤስዲ አድርገን በ10,000 የዩኤስዲ ዋጋ አንድ ዩሮ ለመግዛት የሚያስፈልገን የዩኤስዲ ዋጋ አለ አይደለ? 1.1 እያለን እዚች ጋር የምንጠራው ይሄኛው ዋጋ ማለት ነው። ሲባዛ በ10,000 አድርገን ስንሄድ 10,000 ዩሮን መግዛት እንችላለን ማለት ነው። እሱ ደግሞ ሎት ተብሎ ይጠራል። ስታንዳርድ ሎት፣ ሚኒ ሎት ምናምን የሚባሉ አሉ። እነሱንም ማወቅ የምትረዱ ይሆናል። ቢድ እና አስክ የሚባል ነገር አለ። ቢድ እና አስክ ማለት ከብሮከሩ ላይ ሄዳችሁ ስትገዙ ቢድ ተብሎ ይጠራል። እና አስክ ስትሉ ደግሞ እናንተ ሴል የምታደርጉበት የምትሸጡበት ዋጋ፣ ስትገዙ ከፍ አድርገው ይሸጡላቸዋል፣ ከረንሲ ፔሩን ማለት ነው። ስትሸጡ ደግሞ ዝቅ አድርገው ይሸጡላቸዋል፣ ትንሽ ፒፕስ ማለት ነው። ከዛ ያቺ ፒፕስ ለነሱ እንደ ትርፍ ናት ማለት ነው፣ ለሊኩዊዲቲ ፕሮቫይደሮቹ
ለትልልቅ ግዙፍ ባንኮች ማለት ነው፣ ለኛ እየሸጡልን ላሉት ባንኮች። ብሮከር ደግሞ በመካከል ያለ ደላላ ነው ማለት ነው። እና ሪሜምበር ማድረግ ያለባችሁ ፎሬክስ ትሬዲንግ ኬሪስ ሪስክ፣ ይህን ማወቅ አለባችሁ። ሪስክ አለው ፎሬክስ ትሬዲንግ መቼም ቢሆን ማወቅ አለባችሁ። ለዛ ነው በእውቀት በጣም መብሰል በጣም ማለት ነው ማወቅ ግዴታ ነው። ኦልዌይስ ትሬድ ሪስፖንሲብሊ፣ ያው ሪስፖንሲብል ሆናችሁ ነው ትሬድ ማድረግ ያለባችሁ። ማኔጅ ማድረግ አለባችሁ ዋይዝሊ ካፒታላችሁን ማለት ነው። እናንተ ብቻ ናችሁ ለእያንዳንዱ ትሬድ ተጠያቂዎቹም፣ ለትርፉም ለኪሳራውም እናንተ ብቻ ናችሁ። ሶ ይህንን ይመስላል ፎሬክስ ትሬዲንግ ማለት ነው። ሞር ኮንቴንት በዚህ ቻናል የምታገኙ ስለሆነ ሰብስክራይብ አድርጉ ማለት ነው ይህን ቻናል።